ከ700,000 በላይ ቤት ፈላጊዎች ተመዝግበው ቆጥበው እየተጠባበቁ ሲጠናቀቁ የቆጣቢዎች ገንዘብ ሊከፈል የሚችል ለዛውም 20% ማለት ነው። ከተማው ባቀደው ከ100,000 በላይ ቤቶች ውስጥ 97,000 እሱን ማጠናቀቅ ነው። በዚህ በጀት ዓመት ግን ከ27 ቢሊዮን ብር በላይ ይሄ ምክር ቤት ነው ያጸደቀው ለቤት ልማት ፕሮጀክት ያጸደቅነው ከበጀታችን። ዘንድሮ ከሚሰሩ 100,000 የሚሆኑ ቤቶች አንጻር ወደ 98,000 የሚሆኑ ቤቶች 2018 በጀት ይርን ስንጀምር በልዩ ትኩረት በጀት ተመድቦለታል ለቤት ልማት። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ለ1997 እና ለ2005 የኮንዶሚኒየም ተመዝጋቢዎች የኮንዶሚኒየም ዕጣ አወጣጥ ማስተላለፍና አጠቃላይ የቤቶች ግንባታን በተመለከተ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ማብራሪያ ሰጡ። በአዲስ አበባ ከ100,000 ቤቶች ውስጥ በርካቶች ግንባታቸው በፍጥነት እየተከናወነ እንደሚገኝና በርካቶች ደግሞ መጠናቀቃቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ጨምረው ተናግረዋል። ከዚህ ቀደም የነበረው አሰራር 20% ከቆጣቢው ቀሪው በባንክ ብድር ይገነባ እንደነበረ ተናግረው አሁን ለቤቶች ግንባታ ልዩ ትኩረት በመስጠታችንና በርካታ ቤቶችን በአጭር ጊዜ ለመገንባት ስላቀደን 27 ቢሊዮን ብር በጅተናል። ይህ ተደርጎ አይታወቅም ብለዋል። አጠቃላይ የኮንዶሚኒየም ግንባታ ማስተላለፍን ጨምሮ በተለያዩ ጉዳዮች ላይ ዝርዝር ማብራሪያ ሰጥተዋል። ከራሳቸው አንደበት እንከታተላለን። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው በ2018 በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ 98,000 ቤቶች ግንባታቸው በፍጥነት እየተከናወነ ይገኛል ብለዋል። አጠቃላይ የኮንዶሚኒየም ቤቶች ግንባታና ግንባታቸውን በተመለከተ ቢሮአቸውን የተመለከቱ ጉዳዮችን በዝርዝር አብራርተዋል። የመኖሪያ ቤት ችግርን በዘላቂነት ለመቅረፍ የሞርጌጅ ስርዓትን ለማስጀመር ዝግጅት እየተደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ይታወሳል። የቤት ልማት ፖሊሲ በቅርቡ መጽደቁን የገለጹት ጠቅላይ ሚኒስትሩ በሚቀጥሉት 5 ዓመታት በመንግስትና በግል አጋርነት 1.5 ሚሊዮን ቤት ለመገንባት ሰፋፊ ስራዎች መጀመራቸውን ተናግረዋል። የቤት አልሚዎችና ገዢዎች ከባንኮች ጋር በማዋዋል ቤት የሚያለሙበት የሞርጌጅ የአሰራር ስርዓት ኢትዮጵያ ውስጥ እስካሁን ድረስ አለመኖሩን በማንሳት ቤት አልሚዎችም ሆኑ ቤት ገዢዎች ሳይጎዱ ከባንኮች ጋር ተዋውለው ቤት የሚያገኙበትን አሰራር ለመጀመር ዝግጅት እየተደረገ መሆኑን አብራርተዋል። እነዚህንና አጠቃላይ ከኮንዶሚኒየም ጋር የተገናኙ መረጃዎችን በዝርዝር እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ የቤቶች ግንባታን በተመለከተ የሰጡትን ማብራሪያ እንከታተል። እንደሚታወቀው የቤት ልማት ላይ ከወትሮ ጊዜ በጣም በተለየ መልኩ በልዩ ትኩረት ከተማ አስተዳደሩ ልዩ ትኩረትን ሰጥቶ ልማቱን እያፋጠነ ያለበት ጊዜ ላይ ነው ያለነው። ስናነጻጽርም ከለውጥ በፊት ከተሰሩ ቤቶች ይልቅ ከለውጥ በኋላ የተሰሩ ቤቶች እጅግ በጣም በርካቶች ናቸው። በአዲስ እይታ በአዲስም ደግሞ አስተሳሰብ ከለውጥ ወዲህ 5 ሞዳሊቲዎችን ከተማ አስተዳደሩ በመቅረጽ ከለውጥ በፊት የተሰሩ 174,000 የሚሆኑ ቤቶችን በማየት እዛ ላይ የነበረውን ፌላሪቲ በሚገባ በመንቀስ ከዛም ትምህርት በመውሰድ ከለውጥ በኋላ በእነዚህ ሞዳሊቲዎች ብቻ ከ380,000 በላይ የሚሆኑ ቤቶችን ለማልማት ተችሏል። ይሄ እንዲህ እንዳለ ከ45,000 በላይ የሚሆኑ ቤቶች ደግሞ ከዚሁ ላይ በበጎ ፈቃደኞች ባለሀብቶችን በማስተባበር የሀገራዊ ግዴታቸውን የግነታዊ ግዴታቸውን ማህበራዊ ኃላፊነታቸውን እንዲወጡ በማድረግ ባልተለመደ እይታ የተሰሩ ለሀገር ባለውለታዎች ደግሞ የተላለፉ ቤቶች ናቸው ማለት ነው። ዘንድሮ ከሚሰሩ 100,000 የሚሆኑ ቤቶች አንጻር በምን ልክ ዝግጁ ናችሁ? ፋይናንሻሊም እንዴት ነው ችግሩን ልትቀርፉ ያሰባችሁት ከሚለው ሐሳብ ተነስቼ ተወሰነ ነገር ልበል። እንደሚታወቀው እስካሁን ድረስ በ5 ሞዳሊቲዎች ብቻ ወደ 98,000 የሚሆኑ ቤቶች
ግንባታ የተጀመሩ ናቸው። በመንግስት ትሬጀሪም በሌሎቹ ሞዳሊቲዎችም በፒፒፒም በግሉ ዘርፍም which mean የግል ባለሀብት እያለማ ያለውና ሪል ስቴት እያለማ ያለው እንደምረን ማለት ነው። ከዚህም ባሻገር በህብረተሰብ ተሳትፎ ጧት ሲገለጽ እንደነበረው 4990 የሚሆኑ ቤቶችን እነዚህን ሁሉ ደምረን የቤት ፍላጎትና የቤት አቅርቦትን ለማጣጣም በተቻለ መጠን እየተሰራ ነው ያለው። ይህ ማለት መንግስት በራሱ በጀት ብቻ የቤት ፍላጎትን ሙሉ በሙሉ ይቀርፋል ማለት አይደለም። ግን የቤት ልማቱ ሙሉ በሙሉ ሰው ወይም ደግሞ ባለሀብቱ ወደ ልማቱ እንዲገባና አቅርቦቱ እንዲሳለጥ አቅርቦቱ እንዲበዛ በማድረግ ከፍተኛ ስራ እየተሰራ ነው ያለው። ይህንን ለማድረግ ከተማ አስተዳደሩ ከምንም ነገር በላይ 2018 በጀት ይርን ስንጀምር በልዩ ትኩረት በጀት ተመድቦለታል ለቤት ልማት። ከዚህም ባሻገር መንግስታችን ኢንተርፕረነር ነው ብለናል። 3 ሳይቶች ላይ የነበሩ ቤቶቻችንን በ3 ቢሊዮን ብር ገንብተን በ7 ቢሊዮን ብር ደግሞ ሸጠናቸዋል። ከዚህ ሽያጭ የተገኘውን ብር ደግሞ ያለውን የፋይናንስ አቅም ለማዳበርና የፋይናንስን ችግር ለመቅረፍ ወደ 2400 የሚሆኑ ቤቶችን እየገነባንበት ነው ማለት ነው። ከዚህም ባሻገር በጀት ተበጅቶልናል። መንግስታችን ኢንተርፕረነር ነው ብለናል። ከኮመርሻል ባንክ ጋር ደግሞ በልዩ ሁኔታ ደግሞ በትስስር እየሰራን ያለ ነው። ያለውን የፋይናንስ አቅም ወይም የፋይናንስ ችግር ለመፍታት ከባንኮች ጋር በቅንጅት እየሰራን ያለ ነው። ከዚህም ባሻገር ኮንትራክተሮቻችን ቅድመ ክፍያ ሳይከፈላቸው 24/7 ባልተለመደ አሁን ከተማችን ደግሞ ትሬንድ አድርጋ እያመጣችሁ ባለው አሰራር እየሰሩ ነው ያለው ማለት ነው። አቅርቦቱን ለማሳለጥ ደግሞ ወይም ደግሞ የቤት ግንባታውን በፍጥነት እንዲያልቅ ለማድረግ ደግሞ አንድ ኮስት ሚኒማይዝ የምናደርገው ግንባታውን በአጭር ጊዜ ስናጠናቅቅ ነውና ይህም የሚሆነው ጥራቱን ኮምፕሮማይዝ ሳናደርግ ስለሆነ ለግንባታ የሚያስፈልጉ አቅርቦቶችን በሙሉ ሳይት ድረስ እንዲቀርቡ በማድረግ ነው ማለት ነው። ለምሳሌ ብረት፣ ኮንክሪት እነዚህን የመሳሰሉ አቅራቢዎችን ኮሙኒኬት በማድረግ በማግባባት ከነሱ ጋር በመተሳሰር ሳይት ድረስ የተወሰነ ቦታ ሰጥተናቸው እዛው ግንባታ የሚካሄድበት ቦታ ላይ አቅርቦቱን እንዲያሳልጡልን ነው እያደረግን ያለ ነው ማለት ነው። ሌላው ከማህበር ቤቶች አንጻር የተነሳ ነገር ነው። ይህም የመንግስት ሰራተኞች ያው የተከበሩ የምክር ቤቱ አባል እንዳነሱት ከ3 ቀን በፊት የመምህራን ቤት ማስጀመሪያ ፕሮግራም ተካሂዷል። ሌላው የመንግስት ሰራተኛም ደግሞ በተመሳሳይ የጸደቀው ደንብ አንድ ነው። በዛ ደንብ መሰረት ቅድሚያ የሚሰጣቸው ለመምህራን ስለሆነ የመምህራንን ጀመርን እንጂ ሌላው የመንግስት ሰራተኛ ቀጣይነት አለው ማለት ነው። አሁን ግንባር ቀደም ሆነው ያስጀመርናቸው መምህራኖችን ይሁን እንጂ ይሄ ሁሉ ስራ ለመስራት ግን አንዱና ዋነኛው ነገር ምንድነው? የመጀመሪያው ከተማ አስተዳደሩ ለቤት ልማት የሰጠው ትኩረት በጣም ሲሪየስ ስለሆነ ነው። ከዛ ቀጥሎ ያለው ደግሞ አናቂ የሆኑ አሰራሮችን ለቤት ልማቱ አናቂ የሆኑ አሰራሮችን በመቅረፍ ነው። ይህንንም ለማድረግ ደግሞ ከተማ አስተዳደሩ ደንብ አውጥቶ ደንቡ እንዲጸድቅ በማድረግና ሲያንቁን የነበሩ አሰራሮችን ክፍት በማድረግ ነው። ከዚህ ጎን ለጎን ደግሞ ሁላችን እንደምናውቀው ከለውጡ በፊት 174,000 ቤቶች ተጠናቀው ብናገኛቸው በርካታ እዳ የነበረባቸው ናቸው። እዳም ብቻ ሳይሆን ሙሉ በሙሉ ያልተጠናቀቁም ናቸው። እስካሁን ድረስ ያው ቀደም የተከበረው የምክር ቤት አባል ሲያነሱት እንደነበረ የጥራት ክሪቲካል ችግር የነበረባቸው የኢንፍራስትራክቸር ክሪቲካል ችግር የነበረባቸው ናቸው። ከተማ አስተዳደሩ ደግሞ በቢሊየን የሚገመት በጀት በመበጀት ለመንገዶችም በውሃ በኩልም ቶታሊ የፍሳሽ ማስወገጃ ችግር የነበረባቸውን ሳይቶች በሙሉ እነሱ ሙሉ በሙሉ እንዲሰራላቸው በማድረግ የትራንስፖርት አክሰስ እንዲኖራቸው በማድረግ ኢን ቢሊየን ተበጅቶላቸው ቤቶቹ ፈንክሽናል እንዲሆኑ የተደረገበት አግባብ አለ። እዳው ግን ከለውጥ ወዲህ ነው የመጣው። ወደ 61 ቢሊየን ብር የሚሆን ከለውጥ ወዲህ ብቻ የተከፈለ ነው ለቦንድ ብድር። በዚህ 6 ወር ብቻ እንኳን 1.5 ቢሊየን ብር በላይ ብድር ተከፍሏል ማለት ነው። ስለዚህ ጎን ለጎን የቤት ልማቱ እየተፋጠነ ያለውን ብድር ደግሞ ለመክፈል ከተማ አስተዳደሩ በጣም ትልቅ ትኩረት ሰጥቶ እየሰራበት ያለ ስራ ነው ለማለት ነው። አመሰግናለሁ። ይህ በእንዲህ እንዳለ የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን መክፈሉን አስታውቋል። የአዲስ አበባ ከተማ አስተዳደር ከ2010 ዓመተ ምህረት በፊት ለጋራ መኖሪያ ቤቶች መገንቢያ ተብሎ ከኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰውን ከፍተኛ ዕዳ 5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን አስታውቋል።
የከተማ አስተዳደሩ የዕዳ ሰነድ ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን አርብ ታኅሳስ 29 ቀን 2018 ዓ.ም የ6 ወራት የሥራ አፈጻጸም ሪፖርታቸውን ለከተማ አስተዳደሩ ምክር ቤት ያቀረቡት ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች የዚህም ምክንያቱ ቤት ለማግኘት የተመዘገቡና የቆጠቡ የነበሩ 700,000 ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ አዲስ ቤት ጠያቂዎች መፈጠራቸው ነው ብለዋል። ከ1997 ዓመተ ምህረት ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህ ዕዳ እንዴትና ከየትኛው ምንጭ እንደሚከፈል በግልጽ አይታወቅም። በመሆኑም አዲስ የቤት ልማት ፕሮጀክት ለመጀመር አስቸጋሪ ነበር ብለዋል። ይህም ቢሆን ከለውጡ በፊት ተጀምረው ያልተጠናቀቁ 380,000 የጋራ መኖሪያ ቤቶችን የማጠናቀቅ ሥራ የከተማ አስተዳደሩ ማከናወኑን አስረድተዋል። አክለውም የሚመሩት አስተዳደር በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብርን ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች አቤቤ ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከናውኖ እንደማያውቅ የጠቆሙት ከንቲባዋ እሳቸው የሚመሩት አስተዳደር የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ሥራ መግባቱን ተናግረዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የኢትዮጵያ ንግድ ባንክ ውዝፍ ዕዳው ከመክፈል ጎን ለጎን ያጸደቀውን በጀት ትኩረት ለተሰጠው የቤት ልማት ጥቅም ላይ እያዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መሪህና የከተማ አስተዳደሩ በሚመድበው በጀት በ2018 100,000 ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97,000 ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያዩ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህን ቤቶች በእቅዱ መሰረት በተያዘላቸው ጊዜ ውስጥ በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑንም ገልጸዋል። በፌደራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶች ለመገንባት እቅድ መያዙን ያስታውሱት ከንቲባ አዳነች አቤቤም ከዚህ የፌደራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100,000 ቤቶች ግንባታ ላይ በፌደራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የመኖሪያ ቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችል ተናግረዋል። ቤት ልማት ላይ እንግዲህ በዋናነት ዋናው ችግር ምንድነው ካል አቅርቦትና ፍላጎት አለመጣጣም ነው። ይሄ አቅርቦትና ፍላጎት አለመጣጣም ቤት ስላልተገነባ አይደለም። ከተማችን ላይ የቤት ፍላጎት በከፍተኛ ሁኔታ እየጨመረ ነው ያለው። አንደኛ ውዝፍ ጥያቄ ያለ ሳይመለስ የቆየ ይሄ ለውጥ ሲመጣ ከ700,000 በላይ ቤት ፈላጊዎች ተመዝግበው ቆጥበው እየተጠባበቁ ሳሉ ነው ይህንን ኃላፊነት የተረከብነው። በሌላ በኩል ደግሞ ከተማ ላይ በሚሊዮኖች የሚቆጠሩ ቤት ጠያቂዎች አሉ። በየጊዜው ወደ ከተማው በሚደረገው ፍልሰት ወደ አዲስ አበባ ከተማ የመጣው ሁሉ ቤት ነው የሚለው። የመጀመሪያው ጥያቄ ቤት ነው። አንድ ይሄ ችግር አለ። በሁለተኛ ደረጃ ሌላው ውዝፍ ችግር አለ። ለቤት ልማት ለጋራ መኖሪያ ቤቶች ከተማዋ ዋስትና የሰጠችበትና የተበደረችበት ወደ 50 ቢሊዮን የሚሆን ዕዳን የተረከብ ነው ያልተከፈለ። ከየትኛው
የተሰራ የቤት ልማት ነው የሚከፈለው ሲባልም ግልጽ የሆነ ምላሽ ያላገኘንለት የተወሰኑ ብቻ በሂደት ላይ ያሉ ቤቶች ሲጠናቀቁ የቆጣቢዎች ገንዘብ ሊከፈል የሚችል ለዛውም 20% ማለት ነው። ከዛ ያለፈ አይደለም። ከዛ ውጪ ግን በተለያየ መንገድ ከመልካም አስተዳደር ጋራ ከቤት ማስተላለፍ ችግሮች ጋራ ተያይዘው በነበሩ ምክንያት የተወዘፈ እዳ ሆኖ ነው ያገኘነው። እሱ ላይ ወለድ ሲጨመር ከዛ በላይ ነው የሆነው። በዚህ 5 ዓመታት ወደ 61 ቢሊዮን ከፍለናል። በዚህ ሩብ ዓመት ብቻ ከ1.1 ቢሊዮን ብር በላይ ነው የከፈልነው። እንደገና ደግሞ እየወለደ ነው የሚሄደው ቀሪው። አሁንም ወደ 32 ቢሊዮን እዳ አለብን። ይሄንን ወደ ቤት ልማት ብንቀይረው ኖሮ የት ልንደርስ እንደምንችል ማየት ይቻላል። እንደዛም ሆኖ ወደ 380 ሺህ ቤቶችን አጠናቀናል በእነኚህ የለውጥ ዓመታት። ግማሾቹ ተጀምረው የነበሩ ያልተጠናቀቁ የጋራ መኖሪያ ቤቶች ናቸው። በርካታ ጉለት የነበረባቸው መሰረተ ልማት፣ የመንገድ፣ የውሃ፣ የመብራት፣ የፍሳሽ ስርዓት ያልተሰራላቸው ቤቶቹም ጭምር አንዳንዶቹ እንደገና ለመገንባት ግድ ያለን ችግሮች አጋጥመውናል ማለት ነው። በአዲስ መንገድ ነው ኮንትራትም የተሰጠው እንደምታውቁት። እነኚህ ችግሮች ተደማምረው የቤት ልማት ስራችን በከፍተኛ ሁኔታ ትኩረት የተሰጠው ቢሆንም ከፍላጎት ጋር የተጣጣመ አይደለም። ይህን መነሻ በማድረግ በክቡር ጠቅላይ ሚኒስትራችን በ5 ዓመት 1.5 ሚሊዮን ቤት ለመገንባትና ለማቅረብ እንደ ሀገር ከታቀደ ውስጥ የአንበሳውን ድርሻ የምትወስደው አዲስ አበባ ናት። አንድ ሁለተኛ፣ በዚህ ዓመት ከተማው ባቀደው ከ100 ሺህ በላይ ቤቶች ውስጥ 97 ሺው በሪፖርት ላይ እንደቀረበው ወደ ስራ ገብቷል። እሱን ማጠናቀቅ በምንችልበት ደረጃ ነው የያዝነው። ከተማችን ለመጀመሪያ ጊዜ ከራሷ በጀት ለቤት ልማት ቀጥታ እየመደበች መገንባት የጀመረችው በእነኚህ የለውጥ ዓመታት ነው። ነባር አመራሮች በዚህ ምክር ቤት ውስጥ አላችሁ። እንደምታውቁት በቦንድ ብድር ካልሆነ በስተቀር ቤት አይገነባም ነበር። በዚህ በጀት ዓመት ግን ከ27 ቢሊዮን ብር በላይ ይሄ ምክር ቤት ነው ያጸደቀው ለቤት ልማት ፕሮጀክት ያጸደቅነው ከበጀታችን። በተጨማሪ ደግሞ ብድርም እየጨመርን ጎን ለጎን እዳችንንም እየከፈልን የቤት ልማት ስራዎቻችንን እናፋጥናለን።